ይህ ቪዲዮ የሚደርሳችሁ በሙሉ ሼር፣ ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁ እንዳትረሱ። በተለይ አረብ ሀገር ያላችሁ ልጆች በጣም ይጠቅማቸዋል። ምክንያቱም ይህ ቪዲዮ አረብ ሀገር በነበርኩበት ሰዓት የሰራሁት ቪዲዮ ነው። እዚህ ጋር ስጋችንን ከቀቀልነው በኋላ ቆሻሻውን ካወጣን በኋላ ነጭ ሽንኩርት፣ ቲማቲም፣ ሽንኩርታችን ጨመርን። ከዛ እዚህ ጋር ያሉንን ቅመሞች ቃሪያ፣ ቀረፋ፣ ሄል፣ ከሙን፣ ከዝብራ፣ ወርቅ ትልጋር እንዳትረሱ ማለት ነው። እንደዚህ ከጨመርን በኋላ እዚህ ጋር ለምንቀባው እርድ፣ ፓፕሪካ፣ ከሙን፣ ቁንዶ በርበሬ፣ ሰባ ባህራት፣ ሄል ፓውደር ያላችሁን እና ዛፈራን ሎሚ ወይም ካልን መጠቀም ትችላላችሁ። እሱን አንድ ላይ እንደዚህ ሚክስ አደርገዋለሁ። ይሄ ለብዙ ጊዜ መጠቀም እችላለሁ። እንደዚህ ቀላቅየው ፍሪጅ ውስጥ እያስቀመጥኩኝ እጠቀማለሁ። ለስጋ የምትጠቀሙትን ማንኛውንም ቅመም እዚህ ውስጥ መጨመር ትችላላችሁ ማለት ነው። ዘይትም ትንሽ መጨመር ትችላላችሁ። እንደዚህ ሚክስ ካደረጋችሁት በኋላ አስቀምጣችሁ ስትፈልጉ ከፍራቻችሁ እያወጣችሁ ትጠቀማላችሁ። እዚህ ጋር አሸዋ ነው የምንሰራው። ሽንኩርታችን በትልቁ እንከትፍና ጥብስ ካረግን በኋላ ነጭ ሽንኩርታችንን እንጨምራለን። እዛ ጋር የተጠቀምናቸውን ቅመሞች እዚህ ጋር ትንሽ አድርገን ሁሉንም እንጠቀማለን። የደረቀ የተፈጨ ሎሚ እንዳንረሳ። እዚህ ጋር የተቀቀለ ክክ ነው። ይሄኛው ክብደ ወይም ልብ የሚባለው እሱን ቀቅዬ አብሬ እጠብሰዋለሁ ማለት ነው። እንደዚህ ከጠበስኩት በኋላ ክካችንን እንጨምራለን። ከዛ ዘቢባችን እንጨምራለን። ዘቢብ ያጣፍጠዋል። ትንሽዬ ስኳርም እንዳትረሱ አብራችሁ ማለት ነው። ስጋችን የበሰለውን ስጋ በደንብ እንደዚህ ሙክክ ካለልን በኋላ እናወጣና ቅድም የበጠበጥነውን ቅመም በደንብ አድርገን እንቀባውና ኦቨን ውስጥ ከ20 እስከ 15 ደቂቃ ኦቨን ውስጥ በቃ እስከሚልልን ድረስ እናስገባዋለን። እንደዚህ በደንብ አድርገን እንሸፍነዋለን። በደንብ እንትን ካለላችሁ ደግሞ በቃ እንትን ብቻ እንዲቀላ ብቻ ከፈለጋችሁ አልሙኒየም አሸፍኑት። ኦቨን ውስጥ አስገባዋለሁ ማለት ነው። ከዛ እዚህ ጋር ቅቤ ወይም ሰምነ ወይም ዘይት ያላችሁን ነጭ ሽንኩርትና ሄል እንጨምራለን። በሱ ትንሽ ጥብስ ካረግን በኋላ እንደዚህ ሩዛችን እጥብ አድርገን እንጨምረዋለን። እኔ በጣም ትልቅ ነው፣ አንድ ሙሉ ፍየል ነበር የሰራሁት። እናንተ ግን በመጠናችሁ ትጠቀማላችሁ ማለት ነው። እዚህ ጋር የቀቀልኩበትን ስጋዬን የቀቀልኩበትን መረቅን ይሄው እንደዚህ አጠለዋለሁ ማለት ነው። በነገራችን ላይ አረብ ሀገር በነበርኩበት ሰዓት በጣም ጀግና እህታችሁ ነበርኩኝ። ይሄ ጉልበቴን ራሱ ይዩት። ከዛ እንደዚህው ሁሉም ጣዕሞቹ ይገባሉ፣ ግን አንፈልጋቸውም። እነዚህ እንትኖች የበሰለ ሽንኩርት እንዲገባብን አንፈልግም። ምክንያቱም መንዴ ነው መልኩ እንዲያምርልን ብቻ ነው የምንፈልገው ማለት ነው። ስለዚህ እንደዚህ ካረግን በኋላ እሱን እንጥደዋለን። ከዚህ ጋር ሰላጣችን ሸበታችን እንደዚህ ድቅቅ አድርገን እንከትፋለን። እርጓችን እናረጋለን። ትንሽ እንዲያቃጥላችሁ ከፈለጋችሁ ቃሪያ ጨምሩበት፣ ካልሆነ ግን ችግር የለውም። እዚህ ጋር ኪያራችን በምፈልገው ድቅቅ አድርጋችሁም እንደዚህ ስላይስም አድርጋችሁ ትከትፋላችሁ። እውነት ይሄን ምግብ ሰርታችሁ ካቀረባችሁላችሁ በጣም ነው የሚወዷችሁ። እነሱ ያው ሆዳቸው እንደሚወዱ እናውቃለን ሁላችንም። ከዛ እንደዚህ አደርጋለሁ። ሽንኩርቴንም እንደዚህ ስላይስ አድርጌ እከትፋለሁ ማለት ነው። ይኸው እንደምታዩት ሽንኩርቴን እከትፋለሁ። ቁንዶ በርበሬ ትንሽና ጫው ጨምርበትና እንደዚህ ሽታ አድርጌውና እዛው ላይ ጨምርበታለሁኝ። ከዛ ሰላጣችን ሚክስ እናደርግና በደንብ እንቀላቅለዋለን እንደዚህ እንደምታዩት። ሰብስክራይብ ላይክ ማድረጋችሁን ግን እንዳትረሱ። ኮሜንት አስተያየት፣ ማንኛውንም ጥያቄ ኮሜንት ላይ ጻፉልኝ። ኮሜንት ላይ እመልሰላችኋለሁ። ያልገባችሁ ነገር ካለ እንግዲህ ከሊሞሪ ውስጥ አውጥቼን ይሄን ነገር እየሰጣችሁ ያለሁት ማለት ነው ከማስታወሻ። ከዛ ሩዜ እንደዚህ በሰለ። አሸዋችን ሩዙ ምጥጥ ሲል ሩዙ ቀስ አድርጋችሁ ነው ውሃ እንዲመጥ የምታረጉት። አሸዋውን ላዩ ላይ ታረጉታላችሁ እንደዚህ አይነት ፉድ ከለር እንዲሰጣችሁ ማለት ነው። ሳብከት ዘፈራን አሸዋው ላይ እንዳትረሱ። ሳብከት ዘፈራን ጨምሩበት። ዛፈራም ካለ እንደዛ እንዴት እንደሚያምር ሩዙ። ከዛ ይሄ የሚገርማችሁ ነገር ወደ ውጭ የሚላክ ነበር፣ ለሌላ ሰው ነበር የሰራሁት የዛን ቀን ማለት ነው። ይሄው አሸዋችን እዚህ ጋር አንጥተን ላዩ ላይ ነስነስ እናደርገዋለን ማለት ነው። እንዴት እንደሚያምር እያያችሁት ነው። እዩት። ይሄ ቸብደ ምናምን አያችሁ፣ ስጋው እንዴት እንደሚያምር አያችሁታ። በቃ ሙክክ ብሎ ነው የበሰለው ምናምን ነገር በጣም ነው ደስ የሚለው ማለት ነው። በጣም የምትወዱት እናንተም። ያው እንግዲህ የተወሰነ ለቤት አስቀርና ሌላውን ወደ ውጭ ነው የምልከው ማለት ነው። አረብ ሀገር ያለው ቅንጭላቱ ራሱ አይቀርም ነበረ፣ አብሮ ይሰራ ነበር ግዴታ ማለት ነው። እኔ አይደለሁም ስር የተባልኩትን ነው የምሰራው፣ እናንተም ስር የተባላችሁትን ነው የምሰሩት ማለት ነው። ታውቃላችሁ እኔ ራሴ ሳየው ቪዲዮን ተወሰወስኩኝ። ወገን ወደ አረብ ሀገር ተመልሼ ልሄድ እንዴ? ይሻለኛል እዚህ ሰርቶ የቤት ኪራይ ስለሆነ ማለት ነው። እዩት
እንደዚህ ያሻሸኩት ምናምን እምቢ ብሎኝ ነው እዚህ ጋር በለው ምናምን እየተባባለ ነው ማለት ነው። እና እርግጠኛ ነኝ እኔ ሁሉ የዘጋሁት አይመስለኝም፣ ሌላ ሰው ነው የዘጋው አልችል ብዬ ማለት ነው። ይሄው እንትን ነበር ድሪቨራችን ነበረ፣ እሱ ነው መጥቶ ይሄው በወንድ ጉልበት ነው እንደዚህ የተከደነልኝ ማለት ነው። እና ወዳቸዋለሁ። ሰብስክራይብ ማድረጋችሁን እንዳትረሱ።